ያሰባችሁት ቦታ ለመድረስ ጽናት ሊኖራችሁ ይገባል። ብዙ ሰዎች ስኬት ላይ ሊደርሱ ትንሽ ሲቀራቸው ተስፋ ይቆርጣሉ። የጀመሩትን ነገር ከስኬት ሳይደርሱ ያቆማሉ። ከፍተኛ ስኬት ላይ የደረሱ ሰዎች ከሌላው ሰው የሚለያቸው ዋናው ነገር ጽናታቸው ነው። ዓለማችን ላይ ስኬታማ የሆኑ ሰዎች ሁሉም ከፍተኛ የሆነ ልብ የሚሰብር ችግርና እንቅፋቶች ያጋጥሟቸዋል። በሕይወታቸው ብዙ የመከራ ጊዜን አሳልፈዋል። ነገር ግን ያጋጠሟቸውን ችግሮች በጽናት ማለፍ ስለቻሉ ነው ዓላማቸውን አሳክተው ለስኬት የበቁት። በሕልማችንና በዓላማችን ፈጽሞ ተስፋ መቁረጥ የለብንም። ያለ ምክንያት አላሰብነውምና። መሰናክል ሲያጋጥመን ሌላ መንገድ መፈለግ አለብን። ችግር ሲያጋጥመን ተስፋ መቁረጥ፣ መበሳጨት ሳይሆን ቆም ብለን የመፍትሄ ሐሳብ መፈለግና ማግኘት መልመድ አለብን። እኛ የሰው ልጆች ውስጣዊ አእምሯችንን በመቀየር የሕይወታችንን ውጫዊ ሁኔታዎች መቀየር እንችላለን። ውሏችንን ማስተካከልና ማሳካት የምንፈልገውን ነገር ካሳኩ ሰዎች ለዓላማችን የሚጠቅሙንን ልምዶች ለመቅሰም ዋጋ መክፈል አለብን። የሰው ልጅ አእምሮ በማግኔት ይመሰላል። በውስጡ የሚያስበውንና በዙሪያው ያለውን ነገር ይስባል፣ ወደ እውነታም ይቀይራል። የሰው ልጅ የፈለገ ጥበበኛ ወይም አዋቂ ቢሆን ጽናት ከሌለው በጭራሽ ካሰበበት መድረስ አይችልም። ለዚህም ነው ጽናት የስኬት ቁልፍ የሆነው። አንድ ሰው ስኬታማ መሆን ከፈለገ ጽናት ሊኖረው ግድ ይላል። ለስኬት የሚያበቁን ድርጊቶች ዕለት ከዕለት ማድረግ ካልቻልን ስኬት የሚባለውን ነገር ጭራሽ ማሰብም የለብንም። ብዙዎቻችን ብዙ ሐሳቦችና ዕቅዶች ሊኖሩን ይችላሉ፣ ግን ስኬት ላይ ማድረስ ይከብደናል። ለተወሰኑ ሳምንታት እንጀምርና ከጫፍ ሳናደርስ ተስፋ እንቆርጣለን። እንደገናም ሌላ ዕቅድ እናወጣና እሱንም ሳናሳካው ወደ ነበርንበት ልማድ እንመለሳለን። በዚህ ምክንያት ሕይወታችንን መቀየር ሳንችል እንቀራለን። የዚህም ችግር ምክንያት የምንፈልገውን አለማወቅ ወይም ተነሳሽነት ማጣት አይደለም። ምክንያቱ ያለማቋረጥ ላሰብነው ነገር መስራትን፣ መሰናክሎችን ተስፋ ሳይቆርጡ በጽናት ማለፍን አለመቻላችን ብቻ ነው። አንድ ጊዜ ወስናችሁ በቆራጥነት እስከ መጨረሻው ለመስራት ራሳችሁን ማስገደድ ስትችሉ ሁሉም ነገር መቀየር ይጀምራል። ውስጣችሁ እንደነበር የማታውቁት ጥንካሬ ውስጣችሁ መኖሩን ትረዳላችሁ። የመወሰን ጉዳይ ነው እንጂ ማድረግ እንደምትችሉ ታውቃላችሁ። አሸናፊና ደካማ የሚለየውን በጽናቱ ነው። ደስ የሚለው ነገር ግን ጽናት በልምምድ ማዳበር የምንችለው ነገር መሆኑ ነው። አንዱ ኑሮት አንዱ የማይኖረው ነገር አይደለም። ሁሉም በልምምድ ሊያዳብሩ የሚችለው ነገር ነው። ግን ቀላል አይደለም። ብዙ መስዋዕትነትና ለዓላማ መቆምን ይጠይቃል። የሚያዝናኑንን ነገሮች እምቢ ብለን በጥንካሬ ወደፊት ለዓላማ መጓዝን ይጠይቃል። ራሳችሁን አንድ ጥያቄ ጠይቁ እስኪ። ስንቶቻችሁ ናችሁ ያላችሁን አቅም 100% የተጠቀማችሁ? እርግጠኛ ነኝ ብዙዎቻችን 50% የሚሆነውን እንኳን እንዳልተጠቀምን ውስጣችሁ ያውቀዋል። አሁን እያደረጋችሁ ካለው በላይ ማድረግ እንደምትችሉ ታውቃላችሁ፣ ግን ማድረግ አልቻላችሁ። ጤናህን፣ የገንዘብ አቅምህን፣ ኑሮውን ለማስተካከልና ደስተኛ ለመሆን የሚረዱን ነገሮች ቀለል አድርገን እንመልከት። በመጀመሪያ ስንጀምር እንዳንሰላች ከትንሽ መጀመር አለብን። ማድረግ የምንፈልጋቸውን ነገሮች በዝርዝር ግልጽ አድርገን እንጻፋቸው። በቀን ውስጥ ማድረግ ያሉብንን ነገሮች በሙሉ መጻፍ። ለምሳሌ ስፖርት መጀመር ከሆነ በደፈናው ስፖርት ጀምራለሁ ሳይሆን በዝርዝር በዚህ ሰዓት ተነስቼ እስከዚህ ሰዓት ስፖርት ሰራለሁ፣ ምን አይነት የስፖርት ልብስ እንደምንለብስ፣ ምን አይነት የስፖርት እንደምንሰራ፣ ስንጨርስ ምን እንደምንበላ አብራርተን እንጽፋለን። ያለማቋረጥ የጻፍነውን ተግባራዊ እናደርጋለን። ይህም ለሕይወታችን እንደ ካርታ ያገለግለናል። የምንሄድበትን መንገድ እንድናውቅ ይረዳናል። ለስኬታችን እንቅፋት የሚሆኑ ነገሮችን ወይም እንቅፋት የሚሆኑብንን ሰዎች ከሕይወታችን ማስወገድ። ጓደኛ ቢኖረንና እኛ ስፖርት መስራት በሚኖርብን ሰዓት ሌላ ነገር እናርግ ብሎ የሚያዘናጋን ከሆነ መፍቀድ የለብንም። በተደጋጋሚ እንደዚህ የሚሆን ከሆነ ከዚህ ግንኙነት መራቅ አለብን። ወይም ተነስተን ስፖርት ልንሰራ ስልካችንን መነካካት ከጀመርን ተነስቶ ስፖርት መስራቱ ከባድ ስለሚያደርገው ይህንንም ማቆም አለብን። ያቀድነው የሳምንት ወይም የአንድ ወር እቅዳችን ካሳካን ራሳችንን ማበረታታትና መሸለም መቻል አለብን። እንደዚህ እያደረግን በጽናት ደስተኛ ሕይወትና ስኬታማ ኑሮ መኖርን እንችላለን። ነገ ዛሬ ማለቱን ትተን አሁን እንጀምር። ማድረግ ያለብንን እንጻፈው፣ ከዛም ያለማቋረጥ እናድርገው። እንደዚህ አይነት አስተማሪ የሆኑ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አመሰግናለሁ።